ሀይ ሀይ፣ ሰላም ጤና ይስጥልን ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ሲቲ ነኝ። ዛሬ ሽሮ እንሰራለን። ምሳ አብራችሁን ሁኑ እስከ መጨረሻው። የሚያስፈልጉን ነገሮች ሽንኩርት፣ በርበሬ፣ ሽሮ፣ ይሄ ጥማጥ፣ ነጭ ሽንኩርት እና ነጭ ሽንኩርት በረዶ ቤት ያለ የተዘጋጀ ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። አሁን ወደ አሰራሩ። መጀመሪያ ዘይት እንጨምራለን። የሚያስፈልገን ያህል ማንኛውም ዘይት መጠቀም ትችላላችሁ። ከዛ ሽንኩርቱን አቅላልቼ ተመልሼ እመጣለሁ። ጠብቁኝ። ሽንኩርቱን አቅላልቼ እናንተ እንደ ፍላጎታችሁ ሽንኩርቱን በደንብ እንዲሞት ከፈለጋችሁ በደንብ አቅላሉ። እኔ በቃ ከሽሮ ጋር ስለሚተከተት ስለሚበስል እና ስለሚሾክልም በቃ እንደዚህ ነው። እንደ ፍላጎታችሁ ማለት ነው። የራሴን እንትን እንደ ሙያችን ይለያያል አሰራራችን ማለት ነው። ግን መሞከር አይከፋም። ሽት ታረጊዋለሽ በደንብ ሀገሮች ስትሆኑ እንደ ኢትዮጵያ አይደለም። በርበሬ የምትደረግሙት የራሱ ብዙ ነው። ቆጥበን ነው የምንጠቀመው እና ነጭ ሽንኩርት እጨምራለሁ። ነጭ ሽንኩርት ያው እኔ በረዶ ውስጥ ነው ከትፌ የማስቀምጠው። እንደዚህ ቆርጬ ያለ ማዘን ብቻ አደርጋለሁ። ስበረድ አንዳንድ አንስቼ ተጠቀሙ እንደ ፍላጎታችሁ ማለት ነው። እንደ ቤታችሁ እንደ ጎረቤታችሁ ሳይሆን እንደ ቤታችሁ እንደዚህ ይችላል። ይሄን ነገር ደግሞ በቲማቲም ፋንታ ነው። ቲማቲም ድል ነው፣ ግን ቲማቲም ማስገባት ትችላላችሁ። ቲማቲም ያው ቲማቲም ቢሆን እንደውም የተሻለ ነው፣ ግን ቲማቲም ፋንታ አንድ ላይ እናቁላለዋለን ማለት ነው። ባልቼ ተመልሼ እመጣለሁ። ኦኬ ጉንፋን ይዞኛል እንግዲህ ቻሉት።